ሰላም ጤና ይስጥልን አድማጮቻችን እንደምን ሰንብታችኋል? ይህ የሰይፈ ነበልባል ሬዲዮ ፕሮግራማችን ነው። እነሆ ሰዓታችንን ጠብቀን ፕሮግራማችንን ጀምረናል። ፕሮግራማችንን ከወዲሁ እናስተዋውቃችኋለን። ዜና ይኖረናል። ከዜና በመቀጠል የቃለ ምልልስ ፕሮግራም አለን። እንዲሁም ሙዚቃዎች ይኖረናል። ሰላምታችንንም አረሳን። ሰላም ሰላም ጤና ይስጥልኝ እንደምን ውላችኋል? ዜና እናሰማለን። በደቡብ ኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ግንባር ሰራዊት በወያኔ ሰራዊት ላይ በወሰደው ጥቃት እርምጃ 4 የወያኔ ሰራዊት ከጥቅም ውጪ ማድረጉ ተገለጸ። ወታደራዊ ቁሳቁሶች ተማርከው ለኦሮሞ ነጻነት ግንባር ገቢ ሆኗል። በምስራቅ ኦሮሚያ የኦሮሞ ነጻነት ሰራዊት በድሬዳዋ ከተማ ህዝብ ሲበድልና ሲያንገላታ የነበረውን የወያኔ ደህንነት የማያዳግም እርምጃ ተወስዶበታል። በደብረ ማርቆስ ዩኒቨርሲቲ ተማሪዎች ምግብ ጥራት የጎደለው ነው፣ ምግባችን እስካልተስተካከለ ድረስ አንማርም በማለት ትምህርታቸውን ማቆማቸውና በአድማው ተንቀጥለውበታል ሲሉ ከቦታው የደረሰን ሪፖርት ይገልጻል። አንዳንድ ተማሪዎች ለሰይፈ ነበልባል ሬዲዮ ዝግጅት ክፍል እንደገለጹት ከሆነ የምግብ ጉድለቱ በጣም የከፋና ለህመም እየተጋለጠን መሆኑን እናስረዳለን ሲሉ አበክረው ገልጿል። ስማቸው እንዲጠቀስ ያልፈለጉ የዩኒቨርሲቲው ተማሪዎች እንዳሉት ትምህርት ቤቱ ለሙስና የተጋለጠ ነው ሲሉ አበክረው ገልጸዋል። ወትሮኑ ሰላም ውላ ሰላም አድራ የማታቀው የሶማሊያ ሞቃዲሾ ከተማ በኩለሊት ላይ በተተኮሰ ሞርታር 7 ሰዎች ሲገደሉ 9 መቁሰላቸው ከቦታው የደረሰን ሪፖርት ይገልጻል። የአይን ምስክሮች እንዳስረዱት ከሆነ ማንነቱ ያልታወቀ ማን እንደተኮሰው ያልታወቀው ሞርታር 9 ሰዎችን ማቁሰልና 7 መግደሉን ኩፉኛ ያበሳጫቸው የሽግግሩ መንግስት አበክረው መግለጫ ማውጣታቸው ታውቋል። ሞቃዲሾ ዋና ከተማ በርካታ መኖሪያ ቤቶች መፍረሳቸውና በውስጡ የነበሩ በርካታ ነዋሪዎች መቁሰላቸው መገደላቸውን አበክረው ገልጸዋል። የሶማሊያ ሽግግር መንግስት እንዳስታወቀው ማን እንደተኮሰው ባናውቅም አልሸባብ እንደተኮሰው ግን እናውቃለን ሲሉ አበክረው ገልጸዋል። ይህ የሰይፈ ነበልባል ሬዲዮ ዝግጅት ክፍል ነው። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። Nasi pati me awa chutala, wana sira ve
ዋው ክብሯትና ክብሯን አድማጮቼ እንግዲህ እንግዳዬ ዛሬ ማን እንደሆነ ሳትገምቱ አትቀሩም አርቲስት አብዲ ኑሬሳ ዛሬ ይዤላችሁ ቀርቤያለሁ ከአብዲ ኑሬሳ ጋር እስኪ አብረን የምናደርገውን ውይይት እንደምትከታተሉ ተስፋ እናደርጋለን እንጋብዛለንም አየላለቱ ሻጌ አየላለቱ ዋዮ አየላለቱ መልካም አብዲ ለቃለ መጠየቁ ፍቃደኛ ስለሆንክ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮቼ ስም በድጋሚ አመሰግናለሁ እኔም ለዚህ ጥያቄና መልስ ስለጋበዛችሁኝ አመሰግናለሁ መልካም አብዲ ኑሬሳ ማን ነው እስኪ ራስህን ግለጽልን አብዲ ኑሬሳ ያው ብዙዎች አሁን በፊት ማን የተወሰኑ ኢንተርቪዎች ሰጥቼ ነበር አብዲ ኑሬሳ ተወልዶ 3 ወር እስከሚሞላው ድረስ በምዕራብ ሸዋ ወደ ጀልዱ አካባቢ ማለት ነው ጃኖ ምትባል ትንሽ አርቶሎጂ 3 ወር ሲሞላኝ ወደ አበባ ወደዛ መጣውና ቤተሰቦቼ ማለት ነው እዛ ጀምሮ እስከ 1997 በኢትዮጵያ አቆጣጠር ድረስ ያው አዲስ አበባ ኖርኩኝ ከዛ ጀምሮ እስከ አሁን ድረስ እዚህ ቨርጂኒያ ኖርዘርን ቨርጂኒያ ዋሽንግተን ዲሲ አካባቢ ነው ያለው ማለት ነው መልካም አብዲ ለትምህርት እንግዲህ እድሜህ በደረሰበት ሰዓት ትምህርትህን የት እንደተማርክ ትገልጽልን ይሆን ትምህርቴን ያው ኤሌመንተሪ ስኩል የዓለም ብርሃን የሚባል ቤት ነው ወደ ጊዮርጊስ አካባቢ አንድ ዛቻሎስኒ የዓለም ብርሃን ይባላል ከዛ 7 እና 8 ደግሞ አበባ ሀረጋ የሚባል ሱዛው ጊዮርጊስ አካባቢ ከዛ ከ9 እስከ 12 ያለው ተፈሪ መኮንን ትምህርት ቤት ዛቻሎስኒ ያው ከዛ በኋላ ብዙም ወደዛ ወደዚህ መልካም አብዲ ወደ ሙዚቃው ህይወት እስኪ እንዴት እንደገባህ አጫውተን ያው ወደ ሙዚቃው ህይወት የገባሁት ወለት ነው ሙዚቃ ከልጅነቴ ጀምሮ ውስጤ ቢኖርም እንደዚህ መድረክ ላይ ወጥቼ ከህዝብ ጋር ተገናኝቼ ለህዝብ ያለኝን እንዳቀርብ የገፋፋኝም ሆነ እንትን አይዞህ ያለኝ ትችላለህ ሂድ ያለኝ ክቡር ዶክተር አሊ ቢራ ነው እሱ 2001 ዓመተ ምህረት ሚኒሶታ ውስጥ የሮሞ ባስ ይካሄድ ለብዙ ዓመት የዋሽንግተን ዲሲ የኦሮሞ ሌንጅ ሶከር ቲም ሌንቻ የሚባለውን አሚን አባል ሆኜ ተጫውቻለሁ 10 ዓመት በላይ ሄደን ያን ጊዜ አርቲስት አሊ ቢራ ፋውንዴሽን
ፌዴሬሽኑ የሆነ ብር እየሰበሰበ እንደ ፈንድሬዚንግ ነገር የኛ ቲማችን ሄደዋል። የሁሉም ቲም በፊት ሐሙስ ከራስ ጆርማ እና በዛ ሐሙስ ነበር የተደረገው። ባረቢ ይደረጋል። ግማሹ ጁሎ እንደ ፋሚሊ እንደ ጓደኛ ሁሉም ተሰብስቦ በዳቃራቡ ብሎ እየተጫወተ የኛም የዲሲ ቲም ጁለን ግማሹ ዶክስ ያደርግ ግማሹ ኮክሌክሲል እኔ ተዛተን አሊቢራ ሰምቶ እኛ ወዳለንበት በኩል መጣና ቪዲዮውን ሲዘፍ የነበረው ሰው ማለት ነው። ሮድም ሳለ ዘፈን የምትወድ ከሆነና ፍላጎቱ ካለ ብትዘፍን በደንብ ሰውን የሚጋብዝ ድምፅ አለህና የወድጀዋለሁ ድምፅ አለኝ። ከዛ ያው ወደ ዋሽንግተን ዲሲ ስንመለስ ሚኔሶታን ጨርሰን እዚሁ ኦሮሞ ሴንተር አካባቢ ወጣቶችን ሰብስበን እኔ ደበላብሽ ጃላ ባገሮ አብዱራህማን ኤቢሳ ረጋሳ እና የተለያዩ ልጆች ነበሪሳ ሰብስበን በአንድ ነገር ትንሽ አቋቋምን ማለት ነው። ምንድነው ባንዱ ስሙ? ባንዳችን ስሙ ኦሮሚያ ባንድ ነበረ። ኦሮሚያ ባንድ። እስኪ አብዲ እዚህ ላይ አንድ ነገር እንድትገልጽልኝ ፈልጋለሁ። መጀመሪያ አሊቢራ ወይም ዶክተር አሊቢራ እንደ ጥሩ ድምጽ አለ ብሎ ሲነግርህ ምን ተሰማህ? በጣም ነው ደስ ያለኝ። ለምን ያው ሁላችንም መቼም አሊቢራን የምናየው አስተያየት እንኳን ለዚህ ዘፈን ውስጥ ያለን ሰዎች ውስጣችን በጣም የምንሰማው ሰዎች ነውና አሊቢራን ሁሉም ሰው እንደዚሁ በስሙ እንኳን በጣም ይወዳልና እኔ አሊቢራ እንደዛ ብሎ ሲለኝ እውነት ለመናገር ማመን አልቻልኩም። ለምን ከአሊቢራ እኔ እዚህ ባህር በጣም ሞዶና የማከብረው ሰው ነው። እንኳን እንደዚህ ብሎ እንዲናገረኝ አይደለም ታየው ራሱ ትልቅ ደስታ ነው የሚሰማኝና እሱ እንደዛ ባለኝ ጊዜ እምነቱም ብዙ በጣም ከደስ ከማለቱ ደስ ከመሰኘት የተነሳ እውነት አልመሰለኝም። አርቲስት አብዲ እስኪ አንተ መጀመሪያ ካሴትን ስታሳትም የተሰማህን ስሜትና ቤተሰቦችህ ምን አሉ? ልጄ አዝማሪ ሆነ ብለው አንተ አላሉህም? በጣም የሚገርመው ነገር ያው እዛም ያለው ማለት ነው ቤተሰቦች ጋር ያለው ወደዚህ ወደ አሜሪካ ነገር ሳልወጣ ማለት ነው ውስጥ ያለ ቅድም እንዳልኩ እኔ በጣም የተለያዩ ብሔረሰቦችን መጨፈር በጣም አርት አለ ውስጥ እንደዚህ ድራማ አይነት ነገር ምናምን ሁሉ ነገሩን አደርጋለሁኝና ሰፈር ውስጥ እንደዚህ ሰርግ ሲኖር ጨፍር ምናምን አባቴ ብዙ አይወድም። አንድ ጊዜ እንደውም ትዝ ይለኛል እንደዚህ ሰፈር ውስጥ ሰርግ ላይ በጣም ጨፍራ አይቶኛል። የሀገር ውስጥ የሀገር ፍቅር ባህል ላላት የሆነ ሰው ለምን የሀገር ፍቅር አትወዳደርም ጥሩ እንቅስቃሴ አደርጋለህ ምናምን ብሎ ጠየቀኝ ማለት ነው። እሺ ብዬ ሄጄ ለቤተሰቦቼ ሳልነግር ተወዳድሬ ከዛ በኋላ ሌላ ምን ትችላለህ ብሎ ሲሉኝ ድምፅም ትንሽ ሞክራለሁ ብዬ ድምፅም ሞከርኩኝ። እስኪ እዚህ ጋር አንድ ነገር እንትን ልበልህ። መድረክ ላይ የመጀመሪያ ጊዜ የዘፈንካት እስኪ አሁን የተወዳደርክበትን እስኪ ታስታውሰዋለህ? ምን ዘፈን ነበር እንትን ያልከው ያቀረብከው? መድረክ ላይ ዛስ ድሮ ያው እንግዲህ የአዲስ አበባ እኔ በዛ ሰዓት ሰማይ የነበረው ሚክስ የሆኑ ሙዚቃዎች ነበሩ። ብዙም ኢንፍሉዌንስ የነበረው የአማርኛ ሙዚቃ ነው። እንዶ እና ልጅራን እና አብተውን እንደዛ ብንሰማም የከተማ ልጅ ምናምን ስለነበር
ፐርፎርም ለማድረግ ለመቀጠር አይነት ደረጃ ላይ ስትሄድ ዘፈን የነበረው የሙሉ ቀን ዘፈን እስኪ በለልኝ ትንሽ ገላዬ ሰው በገላው በጣሄ የለም ወይ ሰው ገላው በቱ የኔ ዓለም ይናፍቅ የለም ወይ መለኪያው ይስራ ለወገቧ ግጥመት በፊት መች ነበረ ይህ አይነት ሰውነት አሁን ትንሽ በጣም ይስፋ ነው አይ ጥሩ ነው እና አዎ ሌላው እንዳልኩ ብዙ ሙዚቃ የተለያዩ ሙዚቃ ተሰማ ነው ያለው እና በዛ ተፈተንኩኝ ፈተናውን አለፍ ቼለ ሰዎች ሲናገሩ ውስጥ አባቴ ደስተኛ አልነበረም ያው በፈተና ተቻለም ያ ቀረማል ያ ቀረከ ወደዚያ ገባ እንግዲህ ያለ ግራም አፕሮቫቲቭ ወደ ኮሚኒኬሽን ተርመተን ያው ልጆች ማስተባበል እነሱ ሊያወሩ ያባንድ ጋር ማስተባበል ከዛ እንግዲህ ያው ግማሹ እዚህ ሀገር ህይወት ያው በጣም አስቸጋሪ ነው አይመቻችለት የቀረም ብዙ አለ ከዛ ውስጥ እኔ ሎታች ያለው ማለት ነው መልካም በጣም ጥሩ ነው አንድ የደረሰኝ ወሬ አለ ምናልባት እስኪ እውነት ይሆን አብዲ ኑሬሳ አፍቅሮ ተከርቷል ነው የሚባለው ስለዚህ አንተም የዘፈንከው ዘፈን አለ አርጋላል ላለቱ የሚል ዘፈን ዘፍነሃል ምናልባት በደንብ አላልኩትም ይሆናልና እውነት ይሆን አይ እውነት አይደለም አፍቅሬ አልተከታው ምን ማለት ነው አርጋላለቱ እንዴት ልዘፍነው ቻልክ ታዲያ አያላለቱ የአብዲ ኑሬሳ ፐርሰናል ላይፍ ባይሆን በጣም የብዙ ሰው ፐርሰናል ላይፍ ወጥተው ነው ወንድነት በጀማቾች ተላጣጡ ስፔሻሊ ያው አንፎርቹኔትሊ በጥቅም የተነሳ አንዳንድ እውነተኛ ያልሆኑ አፍቃሪዎች ያው ፈተና ብዙ ጊዜ የሚገጥማቸው ጥቅም ላይ ነው እና ጥቅም ያለው ሰው ይበዛል ይሄ በፍቅረኛ ምናምን ሳይሆን በጓደኛም ደረጃ በተለያዩ ስራ ቦታም ሆነ በተለያዩ ፖዚሽኖች አንዳንድ ሰው ፍቅርን ሳይሆን ጥቅምን እንደሚያስቀድም የሚያሳይ ገጸ ባህሪ ነው ኢቭን ዶ በሴትና በወንድ ቢመስልም ማለት ነው እና በዛ በኩል ደግሞ ስትሄድ በሪሌሽንሽፕ በኩል ስትሄድ ብዙ ጊዜ በሴቶች እንቶቻችን የሚታየው ያው ሰው ለጥቅም ነው ብዙ ጊዜ እንጂ ዛሬ ተፈቃቅረው አብረው ያሉ ሌላ አንድ ትንሽ ሀብት ያለው ትንሽ ፖዚሽን ያለው ምናምን ሰው ሲያገኙ የመከዳዳት ሁኔታ አለ እና ያንን ጀነራል ለማንጸባረቅ ነው እንጂ እኔ ላይ የደረሰ የኔ ህይወት ታሪክ የብዙሃን ሰው ግን የህይወት ታሪክ ዜማው በጣም እኔ ወድቻለሁ አያን ላለቱ በጣም ደስ የሚል ነው እስኪ አብዲ የኦሮሞ አርቲስቶች ትገናኛላችሁ እርስ በራሳችሁ ማለት የምትገናኙበት መንገድ ይኖራችሁ ይሆን ያው ማለት አሚን ከአሁን በፊት የኦሮሞ አርቲስት አሶሲዬሽን ነበር አሁንም አለ ያው ዘካሪውና ብዙ የመገናኘቱ ባህል ባይኖርም ያንቱ አንድ ማህበሩ አለ ከማህበሩ ውጪ ፐርሰናሊ በስራ አብሮ በመስራት ሙስተቅል ላይ ሊሆን ይችላል
በሆነ አጋጣሚ አለ የሁሉም አድራሻቸው አለ የት እንዳሉ እናውቃለን እንገናኛለን ያው ብዙዎቹ ውጪ ካሉት ጋር ነው ሞር ኮኔክሽን ነው ሌላ ከኢትዮጵያ ውስጥ ካሉት ብዙዎቹ ጋር አለኝ ጥሩ የሆነ መልካም አብዲ እስኪ አንዳንድ የኦሮሞ ዘፋኞች ማለት ሌላም ዘፋኞች ሊሆኑ ይችላሉ ስለ በተለይ የኦሮሞ አርቲስቶች ዘፋኞች ማለት ነው ስለ ኦሮሞ ህዝብ ከዘፈኑ በኋላ ወይም ስለ ነጻነት ከዘፈኑ በኋላ ተመልሰው ከወያኔ ጋር ይሞዳሞዳሉ አንተ ምን ትላለህ ይሄንን አው ወን ለመናገር እንደ ሰው ማለት ነው ሁላችንም አንድ ስራ አሁን እንደው አርብ ማየነው እንጂ በአንድ ስራ ውስጥ እንስተማራ ስፔሻሊ ህዝብን የሚያገለግል ስራ አላማ ሊኖረን ይገባል አላማው ምንድነው አሁን አንድ አርቲስት ተነስቶ ማይክ ይዞ ድምፁን ማስተማር ሲጀምር ምንድነው አላማው ዘፍኖ ገንዘብ ማግኘት ነው ወይንስ ዘፍኖ ህዝቡን ማስተማር ነው ማንቃት ነው ኦፍ ኮርስ ጥሩ ነገር ከዘፈነና ህዝቡን ካነቃና ካስተማረ ገንዘቡ ቀስ ያለ ነገር ነው ግን ሲጀመር ጀምሮ ድምጽ ስላለው ብቻ ነው አንድ ሰው የሚዘፍነው ምንድነው አላማው እኔ ብዙ ጊዜ ማምንበት ነገር ያው እንዳልኩት ዘፈን ብቻ ሳይሆን አንድ ሰው ዶክተር ለመሆን ሲነሳ ዶክተር ጥሩ ብር ስለሚያስገኝ ብቻ መሆን አይደለም ያለው ነርስ ለመሆን ሲነሳ አንድ ሰው አሜሪካን ሀገር ውስጥ የነርስ ፖዚሽን ኤቭሪዌር ይጎ ነርስ ተማርክ ስራ ታገኛለህ ብሎ አይደለም አንድ ሰው ነርስ ውስጥ መግባት ያለበት ሰውን ኬር ማድረግ የሚችል ሰው ጥሩ ልብ ያለው ሰው ስለማይፈራ ሰው ደንሲያ የማይደነግጥ ሰው ነው ነርሲንግ ማለት እና አርቱን አንድ ሰው ሲጀምር ዝም ብሎ ጥሩ ድምፅ ስላለው እና ድምፁን ለማስተማር ብቻ ሳይሆን ጥሩ የሆኑ መልዕክቶች የሆነ አቋም ባህሉ ቋንቋው አርቱን ለማሳደግ እንጂ ብዙ ወይ ገንዘብ ላለው ሰው ገንዘብ ላለው ድርጅት ወይ ደግሞ ለተወሰነ ግሩፕ አይደለም አርቲስት መስራት ያለበት ለህዝቡ ነው ለወያኔ አይደለም ወይ ለአንድ ለተወሰነ ግሩፕ ምናምን አይደለም ለጀነራል ፐብሊክ ነው የኔ ዓላማ ብዙ ጊዜ አብዲ ውጪ ረጅም አመት የቆዩ አርቲስቶች የኦሮሞ አርቲስቶች ወደ አገር ቤት ተጋብዘው በአንዳንድ ጊዜ ሲገቡ እኛ እንደዚህ ያልመሰለንም ኢትዮጵያ ተለውጣለች የኦሮሞ ህዝብ ነጻነቱን አግኝቷል እስከማለት እስከመመስከር ድረስ የደረሱ አርቲስቶች አሉና እንደውም መሬት የተሰጣቸው አርቲስቶች አሉ አንተ ደግሞ አሁን እያልከኝ ያለኸው አርቲስት የህዝብ ነውና ለህዝብ መቆም አለበት እያልክ ነው እንደነዚህ አይነት ሰዎች አንተ ከምትለው ጋር ሐሳብ ጋር አይጋጭም ምናልባት ዝም ብለህ ነው እየተጃጃልክ ነው ቢሉህ ምን ትላቸዋለህ ነው ድምጽ እንደነበረው ሁላችንም ሐሳባችን እንግዲህ ይለያያል እኔ እንደዛ ይሄ አንድ በኩል ደግሞ ወደ ኢትዮጵያ የገቡ አርቲስቶች ደግሞ የሚያዩት አስተያየታቸው ተለውጦ አሁን ያለው መንግስት እውነት አምነው ጥሩ ነገር አድርጓል ለህዝቡ ብለው አምነውበት ሊሆን ይችላል አይ ዶንት ኖ እና እነዛ ሰዎች ድሮ እነሱ ከሀገር ቤት ሲወጡ በማለት ሲቹዌሽን ብዙዎቻችን በተለያየ ሲቹዌሽን ሀገር በፖለቲካ ይወጣል አሁን በኢኮኖሚ አገራቶች ይወጣል እኔ ከኢትዮጵያ ስመጣ በቦሌ በኩል ነው የፖለቲካም ሆነ ምናምን ያን ያለው ከተስተዳደገም ብዙ አላስገባኝምና የፖለቲካ ደግሞ ታስረው ተገርፈው ምናምን የወጡ ደግሞ ሰዎች አሉ አርቲስቶች ሆነው ማለት ነው እነዛ ሰዎች እንግዲህ አሁን ያ ስርዓት አሁንም አለ ብዙዎቹ ይወጡበት ማለት ነው
እና እንግዲህ መልሰው ምን አይነት ለየ ነገር ያዩ እንደዛ እንዳሉ እነሱ ራሳቸው ቢመልሱ ግን የሰው ልጅ አስተሳሰቡ ይቀያያል። ስለዚህ እሱ ትንሽ ከባድ መልካም እስኪ ኦኬ ቀጥል ምን አይተው አሁን ያሉበት ደረጃ ላይ ለማለት ምን እንዳስቻላቸው በእውነት ሄደው ደግሞ ያላቸው ነገር አይተው ሊሆን ይችላል እነሱ ባነሽ ይችላል መልካም እድሉን ካገኘን እነሱን ራሳቸውን ጠይቃቸዋለን። እስኪ ለአብዲ ኑሬሳ በህይወት ካሉ የኦሮሞ ታጋዮች ወይም ፖለቲከኞች ጀግና ማን ነው? በህይወት ካሉ የኦሮሞ ታጋዮች እውነት ለመናገር ለኔ አሁን በፊትም ስለ ጀግና የተወሰነ አውርቼ ነበር ያኔ ለጀግኖች ቀን ወርላይ ማለት ነው። ኤኒ ኦሮሞ or this fact any individual ለእውነት የሚከበር ሰው ከተማሪ አንስቶ ከገበሬ አንስቶ ከቢሮ ሰራተኛ አንስቶ ጦር ይዞ ከሚዋጋ አንስቶ ማይክ ይዞ ከሚዘፍን ሁሉም የሚቆምበትን ዓላማ እውነት ነው ብሎ የሚያምንበትን ዓላማ የሚያራምድ ሰው የራሱን ህይወት የራሱን ላይ እኔ ዛሬ ከቤት ገብቻለሁ ነገ ደግሞ ማርቼዲስ ጋር ወይ ደግሞ ነገ ልጆቼን እዚህ ቦታ የሚል ሰው ሳይሆን እስቲ ተቸገረና አብሮኝ ለተቸገረ ህዝብ ወይ ለጎረቤት ለገበሬዎች የሆነ ነገር ላድርግ ብሎ ትንሽ ከራሱ ህይወት አልፎ ለሌላ ሰው የሚያስብ ሰው በሙሉ ለኔ ጀግና ያ የሚያደርግ ማለት አይሆን ብዙ አላራዘም ማለት ነገር አይ መልካም ጥሩ ነው። እስኪ ለአብዲ ኑሬሳ አጼ ሚኒሊክ ምን አይነት ሰው ናቸው? ይሄንን ጥያቄ ላነሳልህ ምፈልገው አርቲስት ቴዲ አፍሮ ጥቁር ሰው ብሏል። ለቴድሮስ ወይም ለቴዲ ካሳሁን ጥቁር ሰው ሚኒሊክ ትልቅ ጀግና ነው። ለአብዲስ ምን ይሆን? አዎ ይሄ በጣም ነው ሆኖን አክቹአሊ ከብዙ ሰዎች ጋር እናወራ የነበረው ነገር ነው። አርቲስት ቴድሮስ ካሳሁን ቴዲ አፍሮ እኔ ቤት ኮርነር እንዳየው አጌት ይሄ ለሱ ያቂ ይሆናል። ለኔ ግን ሚኒሊክ ጥሩ ታሪክና መጥፎ ታሪክ ያለው ሰው ነው። ያው ጥሩ ታሪኩ ዘፈኑም ላይ እንደነበረው የአድዋን ድል በሱ መሪነት ያው ያድል ተቀናጅቷል። ያድል የጥቁር ህዝብ ድል ነው ተብሎ የተመዘገበ ድል ነው። ኢቨን ዶ እዛ ውስጥ እዛ ድል ውስጥ ያድል እንዴት እንደመጣ ብዙ ፓርቲሲፔት ያደረጉት ማን እንደሆኑ ጦርነቱ ስጋት እንዴት እንደሄዱ ብዙ ሌላ መወራት የሚቻል ታሪክ አለ። በሌላ በኩል ደግሞ ስናየው ሚኒሊክ ያው ኤኒዌር ኢንሳይክሎፒዲያም ላይ የንም ቦታ ስለሚኒሊክ ጉግል የሚያደርግ ሰው ኔጌቲቭ ሳይዱም አለ። የኦሮሞ በኢትዮጵያ ምስረታ ላይ እንዴት እንደ አተቸኩ የጡት ቆረጣ ያኖሌ ጨለንቆ ያ ሁሉ ያለ ለቴዲ ወይ ለአንዱ ህዝብ ሚኒሊክ ጀግና ቢሆን ለሌላው ደግሞ አባሳ። ስለዚህ እንደዚህ አይነት ነው በዘፈን ላይ አሞግሶ መስጠት ለኔ ትንሽ ይከብደኛል። ታሪክ ላይ አለ ትምህርት ቤት ተምረናል ይለኛል። ዳርክ ኤጅ ሚኒሊክ እንደዚህ ደግሞ ብለን ተምረናልና ታሪክ ቢያስተምረው ጥሩ ይመስለኛል። ያለንና እንደዚህ መጥፎና ጥሩ
ያለውን ሰው አንስቶ እንደዚህ ሆብሎ ማሞገስ ያን ያህል ዛሬ እንደ ኦሮሞ ለሚኒክ ሲዛፈን unfortunately ጭንቅላቴ አውቶማቲክ የሆነ እንደፈለጉ ሴት ማድረገው ነገር አይደለም የአንድ ሰው በተባህሪ ሲመጣ የዛ ሰው የመጥፎም ጥሩ ይመጣል ስለዚህ እኔ ለኔቱ የሆነ ነገር ብዙ ያን ያህል ስለሌለው ያመጥፎ ነውና ይስተማኝ መጥፎ ነገር ደግሞ ሲስተማ እንግዲህ ደስታ የለውም ስለዚህ ሰው በቤቢ ጀግና ቢሆንም ለኔ ደግሞ ኮንትሮቨርሻል ሰው ስለሆነ ጀግና ብዬ በልብ ሙሉ ቆራጥ እንደ እሱ እንደዘፈነለት እኔ በዘፈነትም አልችልም ያው ስለሚዚክ ሲነሳ የተወሰነ ፓርቲ ይደማል ማለት ነው ያ በኦሮሞ ህዝብ ላይ በደረሰው ጭፍጨፋ የኦሮሞ ልጆች የቴዲ ዘፈን አስቆጥቷቸዋል መልካም እስኪ አብዲ ኑሬሳ ስላለው ፖለቲካ እስኪ አብረን ትንሽ እናውራ የባውን ሰዓት በኢትዮጵያ ውስጥ በወያኔ ሰራዊት በተለያየ ክልሎች የግድያ እየተፈጸመ ነው በኦሮሚያ በአማራ በደቡብ እንዲሁም በሲዳማ አካባቢዎች ብዙ ጭፍጨፋዎች አሉ እንዴት ተመለከተዋለህ አንተ ይቅርታ አድርግልኝና ያው እንደምታውቀው እኔ አርቲስት ደግሞ ያው ብዙ ያን ያህል የፖለቲካ እውቀቱ የለኝም እንዳንዱ የትም ሀገር ላይ የትም ምድር ላይ ሰው ላይ መጥፎ ነገር ሲደርስ ማንም ደስ የሚለው ሰው ያለ እንደ አንድ በሚደረገው የሰብአዊ ጊዜ በማለት አሁን ኢህአዴግ ስላደረገው ወይ ደግሞ ባለፈው ኃይለ ሥላሴ ስላደረገው ወይ ደግሞ በሚዳውን በሚመጣው ደግሞ የሚመጣው ሰው ስለሚያደርገው ማንም ሰው በማንም ላይ ራሱ ላይ እንዲሆን የማይፈልገውን ነገር በሰው ላይ የሚያደርግ ሰው በሙሉ አወማል ለምን ኢሰባዊ ድርጊት ነው ማለት እንደዛ አይነት ድርጊቶች ሁለት ትክክለኛ ጭንቅላት ያለው ሰው ሁለት ያለው ሰው ዳውን ብሎ ተሸኩንና የተለያዩ ኢሰባዊ ድርጊቶች ማድረግ ትክክለኛ ለማንም ሰው የሚደግፈው አይገባም እኔ በበኩሌ ሌላ ነገር አለ ያው ላይካሲ ፖለቲካ ውጪ እንደ ሰው እንደ ሰው ማለት እስኪ አብዲ በህይወት ያዘንክበትና የተደሰትክበት ቀን ይኖር ይሆን በጣም የተደሰትክበት ያዘንክበት የተደሰትኩበት ቀን ናቴ ሴት ልጅ ወንድ ቤት ያለ ነው አምስት እና አራት ወንዶች በተከታታይ ከኔ ጀምሮ ከአራተኛ ድረስ ወንዶች ናቸው ወንዶች ነን እና እዚህ ከመጣሁ ነው ሴት ልጅ የተወለደችው እና እንደውም ሴት ልጅ ተረገዝ ከናቲያ ትንሽ ተቀያይመን ነበር ለምን እኔ የመጨረሻ ወንድ ልጅ የተወለደው እኔ ከአገር ቤት ወጣ እና ከናቴ ጋር በቃ ካሁን በኋላ ልጅ አስፈልግ ያለው ስራ ተሰጥቂ ምናምን ይሄ ያወራን በመሀል ላይ ያው ተረገዘ ማለት ነው ሲረገዝ አልነገረችኝ ለተወሰነ ጊዜ ለምን ወልደ ስለምንቀስ ነበር እዛ መሀል ላይ ያው ነገረችኝ ማለት ነው ስለዚህ ብላስተኝ ጊዜ እንዴት ለዚህ ከነገረ እንዴት ይሆናል ምን ተከማሉ ዝምብሎ ልጅ ማንታት በስርዓት ካልሆነ ማስከተልና እንዴ ትንሽ ከሷ ጋር ያው በስልክ ነው የምንገናኘው ግን ያው ሲወለድ ሙክሲት ስለሆነ ያው ለውሳ በጣም የወንድሞቿ ልጆች እንደዚህ ከአገር ቤት ያወጣች ሴት ምናምን ታሳድግ ነበር እና እናቴ ሴት ያው ስለሌላት ትፈልግ ስለነበረ ያቺ ሴት ላይ ስትመጣ ሀዊ ተባለች ያው ደስ አላት በጣም ነው ሀዊ ምኞቴ እንደማለት ነው አዎ ሀዊ ማለት ምኞት ማለት ነው that was
ያንስኩበት ቀን አንድ አጎት ነበረኝ እንደዚህ ሌላ አጎት አለኝ እዚህ ከአሜሪካ ነገር መኪና ምናምን ይዞ መጥቶ ላጎቴ እኔ አጎቴ ኤንቲ ውስጥ ነበር የሚሰራው ትራቨል ኤጀንሲ አለ ትራቨል ኦርጋናይዜሽን ኤንቲ እና ለሱ መኪና ይዞለት መጥቶ አሰብ ያው በማከባስቶ ነው ያመጣለትና እሱ መኪናውን ሊያመጣ ወደ አሰብ ሄዶ በጣም ጥሩ ሰው ነበር ያማች የተባለና ወደዚህ ወደ ኢትዮጵያ ወደ አዲስ አበባ ተመልሶ ሲመጣ ከአሰብ የሆኑ ሰዎች መንገድ ላይ ቃጫናችን ብለው አውርተው እሺ ምናምን ብሎ ቃጭኖላቸው ሲመጣ መንገድ ላይ ያማተና ለብሱ ህይወቱ ወጣ በቃ ወዝሪ ለምን ከቤት በሰላም ይወጣው ሲመጣ ማለት ነው እና ያዳው ሳደስ እና መልካም አብዲ ቀጣይ ስራዎች አሉ ምን እንጠብቅ ወደፊት ቀጣይ ስራዎች ኦፍ ኮርስ አሉ ነው አርት ስፔሻሊ አሁን እንደኔ ሀሳብ ትንሽ አሁን ያለንበትን የኦሮሞ ደረጃውን ከፍ ለማድረግ በምችለው ማለት ነው በፋይናንስም ሆነ በችሎታም ሆነ አቅም ደረጃ የተወሰነ ከወርልድ ስታንዳርድ ዓለም አለ የኦሮሞ ሪትን ኢቨን ላንጉዌጅ ምንድነው ሙዚቃው ምን ይመስላል የሚለውን ነገር ከፍ ለማድረግ ስታንዳርዱን ሁለተኛ ሲዲን እየሰራሁ ነው እና ሆፕፉሊ ያሰብኩት ነገር የሚሳካ ከሆነ ከዚህ ትንሽ ላቅ ባለ ደረጃ ነው እየሰራሁ ያለሁት የተወሰነውን ልታሰማን ትችላለህ ምናልባት ከቀጣዩ አልበምህ የተወሰነችው አቀንጭበህ ለአድማጭ አዎ አሰማለሁ በጣም ደስ ይለኛል አሜን ብዙ የተለያዩ ዜማዎች አሉበት የተለያዩ የኦሮሞ የባህላዊ ዘፈኖች በተለያዩ ሪጅን አሉበት እንደገና ደግሞ ያው ወኔ የሚያስብስ የትግል ምነው ጫካ ልትገባ አስበሃል እንዴ አቤት ጫካ ልትገባ አስበሃል እንዴ እንዴ ነው ነገሩ አይ ማለት ያው ይገባ አሚን የድሮ ዘፋኞችን ምናምን ብታይ ወኔ ማለት ላይክ ምንድነው ጫካ አሜሪካ ነገር ያው ጫካ ነው እንደ ጌረርሳ ነገር ለማለት ፈልገህ ነው እንደ ጌረርሳ አይነት ለማለት ነው አይ ማለት ያው አው ለምሳሌ ብዙ ጊዜ የሸዋ ዘፈን by nature የኤዱኬሽን ነው ገባ እና ያ የዘፈን አሁን ብዙ የድሮ ዘፈኖችን ተማ ውስጡ አለው የሆነ ነገር ያለው ዘፈን እና በቅኔ በምናምን የጨዋታ አለ ባህላዊ ጨዋታ አለ ሱሱ ለሲቱ ተፈርፈር ሆነው የበዱላ የዲት ሾው ያሳያሉ ያው አሁን ምንድነው የሚባለው ኢጎ ይባላል በእኛ አካባቢ ይሄዱና የዛ ሰፈር ከዚህኛው ሰፈር ጋር በዓል ላይ የሚደረገው እንደዛ በፈረስ ጉግስ አለ ያው እንዳልኩ የከተማ ግን የሆነ ጉግስ እንደማለት ነው ጉግስ አለ በፈረስ ላይ ነው ጉግስ ያው የፈረስ ጉግስ አለ በፈረስ ላይ ሆነ ያው ይያልክ ዘፈን ጨዋታ አለ እና ያው ዘፈኑም ስልህ የነቦብ ማርሊ ዘፈን አምሹር ታውቃቸዋለህ የተወሰኑ መልእክት አላቸው ጥሩ የቁርን በነበረበት ግን ቦብ ማርሊ ዘፈን ነበር እና
እስኪ ያሰማን ትንሽ ከዜማዎች ከዜማዎች አንዱን አሁን ዘፈለ ያ ቢየቆ ያ ከነሆን ታፉቻ ያታቱ ኦሮሚያ ያ ቢየቆ Wahun jana badak Tukuma dabde dilmanki Diyam pakista bajati Isan aga sidati Ida kiyat siralati Wow Isan aga asigati idakiyatu siralati ya lamir fanal ዋው በጣም ቆንጆ ነው ተዘፈነ ነው ኦሮሚያ ተዘፈነ ነው እንደገና ታሪኩ በተለያዩ የባህላዊ ተጥሎች አሉ ትንሽ ዘመናዊ አሉበት እና እንግዲህ ድራይቨር ካለ የሆነ አርት የሚቀጥለው ጄኔሬሽን በዚህ ላይ ሆነው ሌላ ጥሩ ነገር መስራት እንዲችል ቻሌንጅ መጨመር አለብን። አሁን እኛ ይሄንን ከሰራን የሚመጣው ሰው ደግሞ የግድ ይለዋል ከዚህ በላይ ለመስራት ያ ነገር ነው በሁሉም ገባ እኛ አንድ ማስበው ነገር ምንድነው እኛ we are a society just like any society በዚህ ምድር ላይ ስለዚህ ያለፈው ነገር ነው ነው ተደረገ ነው ነገር በቃ እንደ ታሪክ አስተምጠነው ከዚህ በኋላ ለወደፊት የሆነ ጥሩ ቤዝ መመስረት መቻል አለብን እና ይህንን ማድረግ ደግሞ የምንችለው አሁን ያለነው ሰዎች ንግዱም ፖለቲካውም አርቱም ባህሉም በሁሉም we have to start building ጥሩ የሆነ ቤዝ ተደርጎ አሁን የሚቀጥለው ሰው ሲመጣ ከዛ በታች እዛ ላይ ቆሞ ወደ ላይ ይጠናል መልካም አብዲ እንግዲህ እኔ ጥያቄዎችን ጨርሻለሁ በመጨረሻ ቀራ የምትለው ልታስተላልፈ የምትፈልገው መልእክት ካለ ላንተ እድሉ ሰጣለሁ እንዲሳካልህም ምኞታችን ነው በጣም አመሰግናለሁ እኔ ያው ምንም የተለየ መልእክት የለኝ አሁን በፊት በጣም ብዙ ሰዎች የሚሉት ነገር ነው የተወሰነው አሁን እዚህ በአንድ መጠይቃችን ተደሽዋለሁ ልጆቻችንን ቤተሰቦቻችንን ወንድሞቻችንን ለራሳችን ባህላችንን እናስተምራቸው ማንነታችን እናስተምራቸው የድሮ ታሪካችን ወደ ኋላ አይጎትተን ድሮ የተደረገው ነገር ይቀመጥና ታጥፎ ይቀመጥ ለምን ድሮ ከሌለ ታሪክ ምን ይላሉ we don't know where you came from we don't know where you're going የሚል የፈረንጆች አባባል አለና እሱን አስቀምጠን ታሪክ የተወሰነ የተወሰነ ዞር እያየን ግን ማየት ያለብን ሞር ወደፊት ምን ማድረግ ያለብን ባህሉ አርት ስፔሻሊ እውነት ለመናገር ትንሽ ቀረ የሚለኝ ነገር ምንድነው አርት ላይ ያለን አስተያየት በጣም ወደ ላይ ከሌላው ኔሽን እና
ያንን የሚያህል ህዝብ ያለ የአርቲስቲክ የሊትሬቸር የመጽሐፍ የሙቪ የድራማ የዘፈን የስዕል በቃ አሮን ነው ለምን እንደሆነ አላውቅም በጣም ያጠራል እና ያ ነገር ለአንድ ኔሽን በጣም አስፈላጊ በጣም it's just like your education religion now institutions እንዳሉ art very very የሰው ልጅ አይን መክፈት የሚችል የሰው ልጅ ጭንቅላቱን ራይት ማድረግ የሚችል ነገር ስለሆነ እዛ ነገር ላይ ብዙ ሰዎች አርት ሊያረጉ ይችላሉ እንደገና ደግሞ በዛው ልክ እነዚህ ሰዎች የሚጽፉ መጽሐፍ የሚያመጡትን ፊልም ሲዲዎች ፔይንቲንግ እነዚህ ህብረተሰቡ ኦሪጂናሉ ነገር በመቅዳት ይህንን ነገር ደግሞ መደገፍ ይቻላል ስለዚህ እኔ አብዲኑ ረሳ የዓለም ማርኬት ውስጥ ለመግባት ታጣ መጀመሪያ ታርጌቴ ያው ህዝብ ነው ይሄ ህዝብ ግን ነገር የማይደግ እኔ ኮንሰርት የማይመጣ እኔ ወርልድ ስታንዳርድ የሆነ ነገር ሰራው እንጂ ወደ ዓለም ላቀረው ምስል ህዝብ የማይቀበለኝ ከሆነ ለምን ይከተው ስራ ሰራል ትንሽ ለየት ባለ ሁኔታ ማየት መጀመሪያ አለብኝ ያ ዛም ሆነ በመካከላችን ያለው የተለያየ አጋጣሚ በተለያዩ ቦታዎች መወለድ ማሹ ሸዋቶ ወለጋ አርሲ ባሌ አረብ ቦረና የሚባለው ነገር አጋጣሚ መሆኑን አውቀን ሁላችንም ኦሮሞዎች መሆናችንን አንድነታችንን አጠናክረን እጅለት ይዘን ወደፊት እላም በጣም ዋው መልካም እድል እመኝልሃለሁ በመጨረሻ የስንበት እስኪ አንድ ዜማ እንታንጎራጉርልን ጠይቃለሁ የመጨረሻ አንድ ዜማ ከአዲስ ራይ ወይ አንተ ከተመቸህ እኔ ከተመቸኝ እሺ ከአዲሱ ስራ እስኪ አሁን አንድ መረቀልንና እንሰነባበት እሺ ከአዲሱ ስራ አንድ ጨምረልን ኡታኔ ካፈርዲኮ ሎኮ ኩቴ ገርማሜ ሎኮ ኩቴ ገርማሜ ኢራኖ ሊምቦሩባት ዛፋለሚ ወልዋሜ ታሜ ካፈኩሞ ወልዋሜ Davestilo dambeku bakkalo klangesi rimgodia ashangodi dubbu busana chefu frami knerane rimgodia ashangodi dubbu rabumatu me kirmatula niketi rimgodia ashangodi tafaroro ramati bizu matamtiketi rimgodia ashangodi alagaga fakorfalami gafaratina Barada wartu aganda barre ma walarbina laki awarkina laki me laki awarshakina laki awarkina laki me laki awalarbina gafada gafagari alaga ilagaje gafaroro gafari jallu kata firaki ሆና ለጋኑ ኮኮቴ ጋፈሮሮ ወሙቆዴ ይላል አንተ እኔንም አጓጓኸኝ ታትሞ እስከሚወጣ ድረስ
አጓጓህን መልካም እንግዲህ የኦሮሞ ህዝብ ኦሪጂናሉን ካሴት በመግዛት አርቲስቶቻችንን ይደግፍ እንላለን የሚሰራ ይበረታታል እንዲሁም እጅ ለእጅ ተያይዘን ተደጋግፈን ለነጻነታችን በጋራ መቆም አለብን እንላለን ባህላችን ይሁን የኦሮሞ ህዝብ እንረዳዳ አንድ ላይ እንቆም እርስ በራሳችን ካልተረዳዳን እርስ በራሳችን ካልተጠያየቀን ማንንም ሊጠይቀን አይችልም በድጋሚ አርቲስት አብዲ ኑሬሳ በሰይፈ ነበልባል ዝግጅት ክፍልና እንዲሁም በኦሮሞ ህዝብ እንዲሁም በአድማጮች ስም ከልብ አመሰግናለሁ እግዚአብሔር ይስጥልኝ አብዲ እሺ እኔም እውነት ለመናገር ሰይፈ ነበልባል ሬዲዮ በጣም አመሰግናለሁ አንዲት ነገር ሸዲያውን ሰይፈ ነበልባል ሬዲዮ ላይ ስላለው የዚሁ የሚዲያን አስፈላጊነት we are a big nation media በጣም ከሚያጥሩን ነገሮች መካከል አንዱ ሚዲያ ነው እንደዚህ አይነት ሚዲያዎች ደግሞ ያስፈልጋሉ እና የምትሰሩት ስራ በጣም ጥሩ ስራ ነው አሁን በፊት ያለውኝ ፐርሰናሊ እንደዚሁ ባለፈው ኢንተርቪው ላይ ሰውን የሚያስተምር እውነትን የተከተለ አይን ከፋች የሆኑ ፕሮግራሞችን አንዳንድ ጊዜ ዋት ማድረግ የሚከብዱን ነገሮችንም እያመጣን ቻሌንጅን መልመድ አለብን እና እንደዚህ አይነት ነገሮችን ታደርጉ ለወደፊት በምክር ደረጃ ያስቀምጡት አሁን ለምታደርጉት ነገር ግን በጣም አመሰግናችኋለሁ በርቱ እኔ ለአንድ ሰው ምሽለውን ነገር ለማድረግ እኔ ሚዲያ ፍሪ ሚዲያ ሆኖ የኦሮሞ ህዝብ ለሚያገለግል ሚዲያ ሁሉ አለው ማለት እና እግዚአብሔር ይስጣችሁ ለሰጣችሁኝ እድል አመሰግናለሁ ለኦሮሞ ህዝብ እንደገና ለተለያዩ ደጋፊዎች በሙሉ ወዳችኋለሁ እግዚአብሔር ከእናንተ ጋር ይሁን አመሰግናለሁ እግዚአብሔር ይስጥልኝ አመሰግናለሁ ዜማ አየር ላይ ነው ያለው ayalalatu shage ayalalatu wayo ayalalatu shage ayalalatu akasna gote oton si jalajetu ayalalatu shage ayalalatu wayo ayalalatu shage ayalalatu akasna gote oton si jalajetu ikajala ko walante male bada dumnon nufa ole bukule ega hori jala darasi jale benu kanko kanke dumni santole ikajala ko walante male bada dumnon nufa ole bukule ega hori jala darasi jale benu kanko kanke dumni santole ayalalatu shage ayalalatu wayo ayalalatu shage ayalalatu akasna gote oton si jalajetu salamaka ya genne salamaka ya genne salamaka arkamune ayne salamaka dubbi tamima dubbi mujayo magala urrago kabe mor kabe naraza karnane jina janani ikani se aare na gomnani salamaka ya dil
garani hafte tam iman hafte muchayo kalloni nagamti aganne nadide garani nagamti aganne nadide garani salamaka ya genni salamaka ya genni salamaka arkabune ya immete salamaka አድማጮቻችን እንግዲህ ለእናንተ ያለውን ፕሮግራም እዚህ ላይ አብቅተናል በአብዲ ኑሬሳ ሙዚቃ እስከ ሳምንት መልካም ሳምንት እየተመኘንላችሁ እንሰናበታለን ቸር ያሰማን ተንከራቶ ረቢና ኖወቱ ለሙማኮ ትሸለ ጃለቱ አነበቲ ላላላ ወቀቱ ሸርጌ ጋሪ ቱሊሲ ከባቱ ተንከራቶ ረቢና ኖወቱ ለሙማኮ ትሸለ ጃለቱ አነበቲ ላላላ ወቀቱ ሸርጌ ጋሪ ቱሊሲ ከባቱ Rabbi Kudan obsa nafabaisu Unan kabe hobito sinambisu Jalal amsi kabu otoilalku Abba